ሴት እያለሁ ተደፍሬ ነበር ለአራት ነብይ ማለት ሁሉም ነገር ያናግረዋል። ድንጋይም ያናግረኛል። አዎ በእውነት ግንብ ያናግረኛል። የገዛ ሽንቴ ራሱ ድምጽ ሊያወጣ ይችላል። ትናንትና ሰክሬ ያስቀየምሻል። እኔ እናት እኔ ካሁን በኋላ እንኳን ልጠጣ የሚጠጣ ጓደኛ አይኖረኝም። አይዞሽ፣ ይቅርታ በጣም ይሄን የጉሽ ጠላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ። ሃኒ አም ግራ ቀኝ መንገዱ ረቀቅ ያለ ቴዲ አፍሮ በህልሜ ነው ወይንስ ይሄን የሽንት ቤት በር ስከፍተው ራሱ መብራቱ የበራው? ሃኒ አቤት! አሬ ሌለ ማጂሻን ሆኜልሻለሁ። አሬ እንሽንቴ ልሸና እኮ በሩ ስከፍተው ራሱ መብራቱ በራ። አንተ ፍሪጅ ውስጥ እኮ ነው እየሸናለሁ። ለዛ ነው የቀዘቀዘኝ። ሃኒ ኧረ ጉድ! አረ ጊንዶ ካሳ ኮንሰርት ካላቀረብን ብሎ ዘፋኞቹን ሰብስቦላችሁ መጣ። እነማን ናቸው ዘፋኞቹ? እነ ሙሴ ማንዶሃ ያናን መንፈስ አውጣለት ለዚህ ምስኪን ብላቴና ያወጡ ወጣ። ካሁን በኋላ ያናን ስማት እርግጠኛ ነህ? ካሁን በኋላ ይመጣል። ረሙት እንዲሁ እንደ ቀላል ካይምሮ ሀንዬን አውጥቶ የጣላት ይሄ ጠንቋይ። ኧረ ዛሬ እንደ ጉድ ነው የሚጠጣው። ወይ ሃሎ፣ ሙዚቃ የታለ? ልከፍተው ካፍያር እንደ መዝናናው ልጀምረው አይደል? አዎ ጀምረው በእናትህ። አንቺ ነው ሆይ አናለች ሆይ። አይ መከራዬ፣ ጠንቋዩ እንኳን ያቅተው።